ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ ስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት ታጋይ። ክፍታፍ አፈና አትክፈት። ቼኩቬራን አይናገሩታ። የኛ ታፈነን መኖር አንችልም። ነፃነት እንፈልጋለን። ታዲያ ነፃነት የፈለገ ግቢውን ለቆ ውልቅና ይኬዳል። ሂዱ በቃ ሂድ። እንዲህ ነችና ለሙጀሊያም መልስ ትሰጠኝ። እሺ ታቁታላችሁ። ምድረ ሙጀሊያም ለማያውቃችሁ በል መጣው ዋ ወይ ልትሄጂ መጣው አልኩ አይደል? ለቁጭ ወይ ልትሄጂ ነው በልቶ አትናገሪም እንዴ? ሞሽ ነው ኦሆ ተናገሪ። ፈሲ መጥቶ አዲያ ምን ችግር አለው? እዚህ አለቂው ረኒ ይሁንልኝ ችግር የለውም ስለሽ እንዲቀልሽ እኔ ላንዛርጥልሽ። ቆይ ወርዲ ምለው እስቲ አንቺ ደግሞ እዚህ ጥመሪልኝ ባያጎሽ። እሺ ጣፋጭ ነች እኮ በእናታችሁ። መስኳንደች ይው መሳሳማችንን ቀጠልና እየተጋጋለ ያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ አለች። በቃ የሆነ በቃ የላይኛዋን ውበቷን አይቼ ሳጨርሰው እንደገና የውስጡ ውበቷን ታሳይ። ኧረ በእናትህ ልብ ወለድ አደረገው። ቶሎ ነገር እንጂ ምንድነው እንዴ? አወጣት ወይስ አላወጣት? አዎ ባጭሩ አወጣት ወይስ አላወጣትም? በቃ በእናትህ እሱማ አላወጣኋትም። ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላቱን ልብ ያላግባብ በማንጠልጠል የወንዶች ጉዳይ ራሱ ነው። አንድ ቀን በጣም ተበሳጭቼ በጥፊ መታወት። እንዴ ለምን እንደመታወት ታውቂያለሽ? እሷ እንደምትወደኝ አለማወቅ ነበር እሷ እንደ ጥፊ ያስመታኝ። እንዴ አሁን አንድ ሴት ማፍቀሯን ማወቅ ቢያቀተል ትማታላ ማለት ነው? አሁንም አይን ይናገራል። እንዴት ነው አይን የሚናገር? ልክ እንደዚህ Adake wanu fiko ya osake shakarira na mabasake warake amalake wanu fiko ya osake shakarira na mabasake warake badda gufararo bejiga karaju pelolani hilala chata de milatu naratamti garani jibakle zirazu jiga munyone bokarsis ano jibasin be kulatu gidirana barsi mure ne jara jiga akabine sinse ne shore akabine sinse hate silala jiga hate silala shore akana ganim be farda biraga mada abba makoti maka e wallamne yadahin turre Tiene cabat, merachi bichanchi, camisa tushbala, nay, le pena saji. በጠዋት ቡና ቁርስ ተበልቶ ነው? ኖ አልበላሁም። ባለቤቴን እየጠበቅኩ ነው። ባለትዳር ነሽ እንዴ? ለሆን ነው። ልብስሽ ታጠበ? ካልታጠበ ልጠብና ጥፋት ይላል። አጠባለኝ። እንዴት ነህ? አቆሻሽ ነው ተወስኗል። እኔ ግን ሳጠብ ሽታ አድርጌ ነው ማለት። እሺ እስኪ ሀያት የማትረሺውን ገጠመኝ አጫውሽኝ። እሺ የማርሳው ገጠመኝ እዚህ ፒያሳ አካባቢ ነውና ሄሎ ሰሚ
የካናል ፕላስ ወራዊ ክፍያ ከፈልሽ እንዴ? አልከፈልኩም ነው። እሺ የደስታ ጥቅል ነው ወይስ የፌሽታ ጥቅል ነበር የምትጠቀሚው? የደስታ ጥቅል ነው። ምንድነው ቀረጻ ላይ ነኝ። በቃ ደስ ይበልሽ። ከታህሳስ 6 እስከ ጥር 23 ድረስ ለደስታ ጥቅል 250 ስትከፊ ወደ ፌሽታ ጥቅል ሊቀየርልሻል። ይቅርታ እንዴ ምንድነው የምትለው? ምንም አልገባኝም። ይኸውልሽ እሺ በመጨረሻም ለሚወዱሽ አድናቂዎችሽ ማስተላለፍ የምትፈልጊው መልእክት ካለ? እሺ አመሰግናለሁ። ከዚህ በፊት የካናል ፕላስ ደንበኛ የነበራችሁ የተለመደውን ወርሃዊ ክፍያ ለመክፈል በሚሄዱበት ሰዓት ለደስታ ጥቅል ሲከፍሉ ወደ ፌሽታ ጥቅል ይቀየርሉታል ማለት ነው። ከዚህ ቀደም የፌሽታ ጥቅል ተጠቃሚ ከነበሩ ደግሞ የሚከፍሉት ወርሃዊ ክፍያ 250 ብር ብቻ ነው። ታዲያ ከታህሳስ 6 እስከ ጥር 23 ብቻ ነው። አልገባሽም መሰለኝ ለአድናቂ ሶሪ ይቅርታ በጣም አመሰግናለሁ። በጣም ከጎኔ ለነበራችሁ ለምትወዱኝ ለምታከብሩኝ በሙሉ በጣም አመሰግናለሁ። ለደስታ ይክፈሉ በፌሽታ ይዝናኑ ማለት ፈልጋለሁ።